ሰው የሆነበት የሚኖርበት ምክንያት ካልገባው በአካል ኖር እንጂ የነፍሱን ክፍተት በምን ሊሞላው? ኑሮን ለማሸነፍ ሩጦ ሩጦ ቢደርስ ከግቡ ተሳካለት ቢባል ሀሳቡ ሞልቶ እንዲያው ለደንቡ ግን ይሄ አይደለም የህይወት ትርጉሙ። ለማግኘት ይበዛል ለተፈለጉበት መገኘት ሁሉ ሀብትን ለማካበት ከመባዘን ይልቅ ለምን እንደምንኖር በተጋር ለማመን ለምንድነው የምንኖረው? እስትንፋሳችን የሚቀጥለው ዘመን ሲጨመር በእድሜያችን ላይ ለሰራን ጌታ ልንሰራ አይደለም? ለምንድነው የምንኖረው? እስትንፋሳችን የሚቀጥለው ዘመን ሲጨመር በእድሜያችን ላይ ለሰራን ጌታ ልንሰራ አይደለም? ሰው የሆነበት የሚኖርበት ምክንያት ካልገባው በአካል ኖር እንጂ የነፍሱን ክፍተት በምን ሊሞላው? ኑሮን ለማሸነፍ ሩጦ ሩጦ ቢደርስ ከግቡ ተሳካለት ቢባል ሀሳቡ ሞልቶ እንዲያው ለደንቡ ግን ይሄ አይደለም የህይወት ትርጉሙ። ለማግኘት ይበዛል ለተፈለጉበት መገኘት ሁሉ ሀብትን ለማካበት ከመባዘን ይልቅ ለምን እንደምንኖር በተጋር ለማመን ለምንድነው የምንኖረው? እስትንፋሳችን የሚቀጥለው ዘመን ሲጨመር በእድሜያችን ላይ ለሰራን ጌታ ልንሰራ አይደለም? ለምንድነው የምንኖረው? እስትንፋሳችን የሚቀጥለው ዘመን ሲጨመር በእድሜያችን ላይ ለሰራን ጌታ ልንሰራ አይደለም?